ሰላም የመሲ የዩቲዩብ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ የምንሰራው ምግብ ሩቢያን ነው። ሩቢያን በሪያኒ ነው የምንሰራው። ሩቢያን በሪያኒ እንግዲህ የሚያስፈልጉኝ ግብአቶች ያው ክዝበራ አለኝ ከላይ ማደርገው። እዚህ ጋር ደግሞ ነጭ ሽንኩርትና ጅንጅል አለኝ። እዚህ ጋር ደግሞ ፍልፍል አክዳር አለኝ፣ የፈረንጅ ቃሪያ አክዳሩ ማለት ነው። እዚህ ጋር ደግሞ ሽንኩርት ሽኒሚን የተከተፈ፣ እዚህ ጋር ደግሞ ሩቢያን የታጠበ ንጹህ የሆነ ነው ማለት ነው። እዚህ ጋር ደግሞ 2 ፍሬ ቲማቲም ከትፌ ልጬ ከትፌዋለሁ፣ ሶሪ። እዚህ ጋር ደግሞ እርፈና ወረቅ ጋር፣ ይሄኛው ነገር ሌመን ግራስ ነው የሚሉት፣ በአማርኛ አላውቀውም። ከዛ ደግሞ እዚህ ጋር ሽንኩርት ጠብሻ አዘጋጅቻለሁ በእንደዚህ አይነት መልኩ ከላይ ማደርገው። ከዛ ዘይትና ጨው አለኝ። ይሄ ደግሞ ባህራት፣ ሁሉም አይነት የተቀመመ ባህራት ነው ማለት ነው። ሁሉም ያኔ 7 ባህራት፣ ፍልፍል አስዋድ፣ ክዝበራ፣ ከሞን፣ ክርኩም ሁሉንም ማለት ነው በአንድ ላይ የተደባለቀ ነው ሙሉን እና በዚህ አንድ ማንኪያ እጠቀማለሁኝ። እንግዲህ ቪዲዮውን ለማየት ስትጀምሩት ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። አብራችሁን ቆዩ። ይሄው እንግዲህ ውዶቼ ዘይት አድርጌያለሁ። ከዛ ሩቢያኑ ትንሽ ዘይት ይጋልና ሩቢያኑ አደርጋለሁ። ሩቢያኑ እዚህ ላይ ጠብሼው በዘይት፣ ከዛ በዛውም ሁሉንም ሰራለሁ። ሩቢያኑ ለብቻ አውጥቼው ማለት ነው። እንግዲህ ትንሽ ይሞቅልኝ። ያው ውዶቼ እንግዲህ ዘይት በዚህ መልኩ ሞልኛል። ዘይቴ ግኑልኛል ብዬ አስባለሁኝ። እንግዲህ ውሃ እንዳይኖረው በእንደዚህ በአንዳንድ መልኩ ስናደርገው ሩቢያኑ ልክ እንዳለ ይሆናል ማለት ነው። ከለር ሰጠናል፣ ቀላ ብሎ ቆንጆ ወርቃማ ከለር ሰጠናል። እንግዲህ በዚህ መልኩ አንድ ለ10 ደቂቃ በሁለቱም በኩል 5 ደቂቃ እየገበኩኝ ቆንጆ ከለር ወርቃማ ከለር ሲሰጠኝ ድረስ በዚህ በኩል ሆነ 5 ደቂቃ በኋላ ነው። እንግዲህ ሩቢያኑ በዚህ መልኩ ሆኖልኛል። ከዛ ይኸው እዚህ ውስጥ ሄል አለው፣ ቅንፎር አለው፣ ቀረፋ አለው፣ ጋር አለው። ይሄ ደግሞ ሌመን ግራስ አለው። ይሄ ደግሞ የብርቱካን እንትን አለው፣ ምንድነው የብርቱካን ቅጠል። ጣዕሙ ቆንጆ ነው። የብርቱካን ቅጠል የሎሚ ቅጠል ነው ሀገር ይጠቀሙታል እንደ ባህር አይደል። እና ይኸው በዚህ መልኩ ውስጥ አንድ ላይ እንደዚህ ልደሰውና አወጣለሁ። ከዛ ከሶሱ ላይ ትንሽ ነው ማደርገው እና ቤተሰቦቼ ሰብስክራይብ አድርጎኝ ቪዲዮውን ማየት ጀምሮ ሰብስክራይብ እና ላይክ አድርጎኝ። አዲስ ነኝ፣ አበረታቱኝ፣ አብረን እንደግ እላለሁኝ። ከዛ ሩቢያን እንደዚህ መልኩ ሆኖልኛል። እንደዚህ መልክ ሰጥቶኛል። አሁን አንዳንዱ አነሳዋለሁ። ይኸው እዚሁ ላይ እንግዲህ እንደዚህ ሆኖልኛል። እዚሁ ላይ ይኸው ሽንኩርት ትንሽዬ ያረቦች ቅቤ ጨምራለሁ። ሰነ ዘይት ከሚሆን ሰነ ሊሆን ይሻላል። ዘይት ይበቃኛል። ይኸው ቅቤው ይሄን ያክል ብቻ፣ በትንሿ ማንኪያ 1 ማንኪያ ብቻ ነው የምንጠቀመው።
ከዛ ሽንኩርቱ ትንሽ ከረር እስኪያመጣልኝ ድረስ 5 ደቂቃ ጠብቀዋለሁ። አብራችን ቆዩ። እዚህ ጋር ይኸው ውሃ የሩዜን ውሃ ጥጄ ያለው ጨው ይኸው 2 ማንኪያ ነው የምጨምርበት። የኔ ሩዝ 1 ኩባያ ሩዝ ነው ይበቃኛል። ይኸው ሩዜን አጥቤ አዘጋጅቻለሁ። ከዛ 10 ደቂቃ እስኪበስልልኝ ከዛ ውዶቼ ይኸው እንደዚህ መልኩ ሆኖልኛል ሽንኩርቱ። ከዛ ደግሞ በቅድሙ ቅመም ከሁሉም አይነት 1 ማንኪያ ብቻ የምጠቀመን ብዙ አልፈልግም። ከዛ ደግሞ ወዶቼ ይሄንን እያንዳንዱ ተጠቅሜ ያስቸዋለሁ። ምክንያቱም ውስጥ መግባት የለበትም። መቼም ልቅማችሁ ብሎ አንላቸው ማለት ከጠበስንበት ከሽንኩርቱ በኋላ ማውጣት ነው ያለበት ሁሉንም እና እንደዛ አላችኋለሁ። ከዛ ማርጆን አደርጋለሁ 1 ማንኪያ ማርጆን 1 ማንኪያ የሾርባ ማንኪያ 1 ይሆንልኛል። ያኔ ለከለር ብቻ ነው የምጠቀመው። ከዛ ቲማቲም ከዛ ቲማቲሜ በደንብ አድርጎ ብስል ሲልኝ ነጭ ሽንኩርትና ዝንጅብሉን ከላይ አደርገዋለሁ ጣዕሙ እንዲኖረው። ከዛ ውዶቼ ይኸው በዚህ መልኩ ሆኖልኛል። ቲማቲም አያችሁ፣ ይኸው ነጭ ሽንኩርትና ዝንጅብል ከላይ ስናደርገው ጣዕሙ ይኖራል። የነጭ ሽንኩርትና የዝንጅብል ጣዕሙ እናገኘዋለን። እንግዲህ ሩቢያን አፍቃሪ የሆናችሁት ሞክሩት። እንዲያው ስራ ሆኖብኝ ነው የሆነ በጣም ነው በጣም ከምጠላው የምግብ አይነት ቢኖር ሩቢያን መስራት። ሽታው ራሱ ማሽታት ነው፣ ግን ያው ስራ አይደለም ይሰራል ማለት ነው። እና ትንሽ ደግሞ ነጭ ሽንኩርቴ እንደዚህ ቃና ሲወጣልኝ ፍልፍል አዳሩን አደርገዋለሁ፣ የፈረንጅ ቃሪያውን አደርገዋለሁ። ትንሽ 1-2 ደቂቃ እኔ እዚች ጋር ዘይቴ እንደዚህ መልኩ ሆኖልኛል ሩዜ። ከዛ ዘይት ከላይ ጨምራለሁኝ። እኔ ዘይት አላበዛም። እናንተ ግን ዝብደ መጨመር ትችላላችሁ፣ ላረቡጭ ቅቤ መጨመር ትችላላችሁ፣ ያኔ እንደፈለጋችሁ። ከዛ በእንደዚህ መልኩ ታውቃለሁ። ከዛ በዚህ መልኩ ሆኗል። እስከ መጨረሻው ይሄ ብዙም አይፈልግም፣ መብሰልም አይፈልግም። ለአይን ለከለር ብዬ ነው ያደረኩትና ብዙም አይፈልግም እንዲበስል ማለት ነው። ከዛ ቅድም የጠበስኩት ሩቢያኑ ከላይ አደርገዋለሁ ከስጎ ጋር አንድ ላይ እንዲዋሃድ። ይሄው በእንደዚህ መልኩ ሆኗል እላችኋለሁ። መጨረሻው ይሄን ይመስላል። ከዛ መጨረሻ ይሄን እናነሳዋለሁ። ልክ ስጨርስ አነሳዋለሁ። ከዛ ጨው አደርጋለሁ።
እያየን ከምናበዛ እያየን መጨመር ይሻላል። ያው እኔ ግን ስለማልቀምሰው ስመጣ ቅመሽ እላታለሁ ሴትዬ። ይኸው ጨዌ ሩዙ ላይም ስላለው ይሄ ይበቃዋል። አልጨረስኩም ሁላ ከሚበዛው ቢያንስ ይሻላል። በነገራችን ላይ ከሩዙ ጋር መቀላቀል ትችላላችሁ። ልክ እንደ ብርያኔ። አሁን እኔ እንደ ብርያኔ ነው፣ ነገር ግን ከሩዙ ጋር አደረገው። ምክንያቱም ሩዝ ብዙ ደግሞ ሩዝ የማይበላ ሰው አለ። ለዛ ስለሆነ ለብቻ ብቻ ነው የማቀርበው እና እናንተ ግን ልክ እንደ ብርያኔ ማረግ ትችላላችሁ ማለት ነው። የወዶች እንግዲህ ይህንን በዚህ መልኩ አልቋል። ይኸው ከላይ ከዝበራው አድርጌበታለሁ። ከላይ ቅድም ደግሞ ከጠበስኩት ሽንኩርት ላይ ከሱንም ከላይ አድርጌበታለሁ። ይኸው በዚህ መልኩ እንግዲህ አልቆለታል። ይኸው መልኩ በጣም ነው የሚያምረው ማሻአላ። ከዛ ሩዛችን አንድ 10 ደቂቃ እንጠብቅ። ይኸው እንግዲህ ሩብያን በእነዚህ አይነት መልኩ አዘጋጅቼ ጨርሻለሁ። እንግዲህ ይሄን ይመስላል። ዋው ላይን በጣም ነው የሚማርከው። እጅግ በጣም ሞክሩት፣ ትወዱታላችሁ። እንግዲህ ስለተከታተላችሁኝ እጅግ አመሰግናለኝ። መሲ ዩቲዩብ ነኝ። ሁሌም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሀገራችንን ሰላም አድርግልን። መልካም በሌላ ቪዲዮ እስከምንገናኝ መልካም ቆይታ